ጭራሽ የድሃ ድሃ ነኝ አላልክም? ኧረ እኔ ናቲን ይዤ አላልኩም። ናቲን ግን ብለሃል። እሺ ይቅርታ፣ ናቲን ሳትይዝ ይዘው አላሉም። እሳቸውም ግን ልጁን ይነግድበታል። እሷ አሁን እናትየው ስትል የነበረው አዝላ በዛኛውም ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል። አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅምና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀም ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። እኔ ቪዲዮ አልሰራውም። በናቲ ኮሜንታተር ተደልቶ ነው ፕራይቬት ተደርጎ ነው ቪዲዮ ይታያል። ኔቨር ሀቡ እናቴ ትሙት የምወዳት እናቴ ይንሳኝ። በናቲ አንድ ቪዲዮ እርዱት ብዬ ሰርቼ አላውቅም። ካለ ያሳይ። ማንም ሰው ያምጣና ነኝ እርዱኝ ብለህ ሰርተህ በናቲ ሰርቼ አላውቅም። በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቤት የመጣ ነው ስለሌለን አግዙን ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችው እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመ ሚዲያ የመጣው ችጋራም አዳምጪ ልነግርሽ ነው። መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ ለዛ ሚዲያ አንዴ ላስረዳ ጉዳዩን። እኔም መጀመሪያ አንተ ነህ እኔ ቤት የመጣኸው። መጣህና ስለ ዲቦራ ስትናገር ሰው በሌለበት እኛ ጃጅ ማድረግ አንችልም ትምጣ ብዬ ዲቦራ መታ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት የቤት ክራይ እችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተናገር። አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመ ከወጣክ በኋላ ያንተን እውነታ ለማረጋገጥ ነው እኔ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ። ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ ነው። ይሄ እንዝጋውና ስሜት ማስረጃ ሳናይ ቪዲዮ መስራቱን ማወቅ አንችልም። የድሃ ድሃ ነኝ ብሎ የሰራበትን ቪዲዮ ቪዲዮ ልንገርሽ ሀቡዬ፣ አንቺ ጋር መጣሁኝ ሀቡዬ እንደዚህ ቻሌንጅ ፈልጋለሁ፣ ቻሌንጅ ካለ የሚሰጠኝ ፎሎ ቻሌንጅ ሊሆን ይችላል ምናምን ብያልኩሽ። እኔ ምንም ሳልደረግ ኤኒዌይ እሷ ታገዘች እና ሄድኩኝ። ከዛ ከመውጣቴ በፊት የሆነ ቪዲዮ ቀርቤ ነበረ የሆነ ልጅ ጋር ገባሽ፣ የሆነ ፖድካስት ቀርቤ ነበር። እኔ አቅም የለኝም ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል፣ እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም። እኔ በናቲ ከዛ አሁን ማዘር ያልቻለችው ናቲን ይዞ ነው ያለችው። እናትዬን ይዤ ከናትዬ ጋር ከመጫወት ከመሳሳቅ እሱን ተሸክሚው ከመዞር መጫወቻ ቦታ ከመውሰድ ውጪ ቪዲዮ የሰራሁት ነገር ካለ እኔ በዚህ ህዝብ ፊት ልቀጣ። ናቲን ይዤ ናቲን ሳትይዝ ብቻህን የድሃ ድሃ ነኝ እርዱኝ ብለሃል። ይህን ቪዲዮ የሰራሁት መቼ ነው ታውቂያለሽ? ከአንድ ወር በፊት ነው ይህን ቪዲዮ። ያ ማለት እኔና ናቲ ከተለያየ 8 ወር ሆኗል። ምን ብዬ ሰራው መሰለሽ? ቱ ቢ ኦነስት ሚዲያ ላይ ወጥቼ አግዙኝ ብዬ ነበረ። እናቴ ትሙት አልታገዝኩም። ነግሬሻለሁ። 4 ሰዎች አግዞኛል። መላክ አንደኛው የሆነ ሀገር 9,000 አንዷ ከአሜሪካ 30,000 የሆነ ነገር እንደዚህ አድርገው አግዘውኛል። ከዛ ውጪ ለቢኒ አግዤዋለሁ የሚል ሰው ካለ ይምጣው ነው። ከዛ ዩቲዩብ የተበላሽ ምናምን እና ላይክ ትንሽ ሰፖርት አድርጉኝና ቢኒ አንተ የተማርክ አስተማሪ ሆነክ መምህር ሆነክ ለምንድን ነው የምትረዳው? ሙሉ አካል 9ኛ ሆነ ለምን እርዳታ ትጠይቃለህ? አልገባኝም። ኦልሬዲ አንተ መምህር ነህ አስተማሪ ነህ። ሚዲያ ላይ ወጥቼ ዩቲዩብ እየሰራው ነበር አይደል? ኤክስፔክት እንደማደርገው አልሄደልኝም። ቻሌንጅ የሚባል ነገር አለ። ሁሉም ሰው ቻሌንጅ ሰጥቷል። ጤና ስለሌለው ኦር ደግሞ ምናምን አይደለም ቻሌንጅ የሚሰጠው ሰው አለ። ቻሌንጅ ስጡኝ ነው ያልኩት። ልክ አንቺ ጋር መጥቼ እንዳልኩት ቻሌንጅ የሚሰጠው ሰው ካለ ቢያግዘኝ ደስ ይለኛል ብዬ ቻሌንጅ አነሳው። ይሄ ነው ስለ ቻሌንጅ ያነሳሁት። አንቺም ጋር አልመጣሁም እንደዚህ። ከዛም በኋላ ቀረ ስለ ናቲ አንስቼ አልሰራውም። ከዛ ውጭ እነሱ ያሉት አገዝ አላገዘም ብለዋል። አንድ ትጅል የሚፈልገው በአንድ ወር ውስጥ ነው ያን ሁሉ በአንድ ወር ውስጥ በጣም ብዙ ነገሮችን አገዘሃል። ይሄው በዝርዝር እዚህ ጋር ተቀምጧል። ለአንድ ወር የቤት ኪራይ
ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ አንዳንድ ሊትር ለመጀመሪያው ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም ለዚህ ልጅ። አዎ ፕሌን ልገዛለት አልችልም። ከዛ ተጣላን። ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላና ማነው እነሱ ጋር ተጣላን። ስልክ አያነሱም። ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅየቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት። በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሪል በጥሬ ብር ከኔ 35 ሺህ ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 35 ተወስዶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35 ሺህ ብር ከሱ ወስደሻል? አልጨረስኩም ሀቡዬ፣ ቅድም ማዘር ገባች በመሃል። የፍርድ ቤት ጉዳይ ላይ አንዴ ላውራ። ምላሴ ላይ ቆምክ እና 35 ሺህ ብር ሰጥቷል ወይም አልሰጠም አይደለም። በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልሽ አልወሰድሽም ወይ? 35 ሺህ ብር አልወሰድሽም? አልወሰድሽም ወይ? አንድ 10 ሺህ ብር አንድ 25 ሺህ ከሁለት ሳምንት በፊት 25 ሺህ ብር ነው የተከፈልኩት። እሺ ስለዚህ አሁንም አላገዝኩም። ምን ብር አላገዝኩም። 25 ሺህን እንዴት እንደ 35 ሺህ እንዴት እንደሰጠቃት ታስረዳሽ ማለት እየረዳ እንደሆነ ላይቭ ላይ ገብቶ ተናገረ። ኦኬ እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው በየወሩ ለልጄ 10 ሺህ ብር ምን ማለት ተደጋገመ ዲቦራ እድል እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ ማለት 35 ሺህ ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። በኋላ 35 ሺህ በኋላ ታስረጃለሽ። አሁን የእሱ ተራ እንኳን አንዴ 35 ሺህ ልጻፈው። ለምን ቅድም ዲቦራ ስም ዝርዝር የተጻፉትን ዝርዝሮች ስታነብ ስለ 35 ሺህ አላወራችም። ለትምህርት ቤት የከፈልከው የመስከረም የመመዝገቢያ እሱ 10 ሺህ ከፍላ አንተ የጥቅምትን 2500 ብር የከፈልከውና የገዛካቸው የአስቤዛ ነገሮች ብቻ እንጂ የተጠቀሰው ሌላ ምንም ነገር እንደሰጠካት 4 ሺህ ብር ተሰርዟል አልሰጠም ብላ። ስለዚህ 35 ሺህ ብሩን እዚህ ጋር ለብቻ ልጻፈውና በኋላ የዲቦራ ተራ ላይ 35 ሺህ እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። አንዴ ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ፣ አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል? በአንድ ወር ይሄን ሁሉ አድርጊ ነው ራስህን መከላከል አለብህ። ኦፍ ኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራሉ። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይንስ እሷ ናት ቀድማ ልጁን አልረዳም ብላ ያወራችው? ኦኬ እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንዴ ነጥቡ ያዘው ዩቲዩብ ላይ ያለ እሷ ዩቲዩብ ላይ አፕሎድ ያደረገችበትን ቀን አየውና አንተ ምላሽ የሰጠህበትን ቀን እንጂ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይሄን አረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቲዩብ ላይ ዘረዘረ። ይሄን ገዛው ይሄን አረኮ አለ። እኔ በዛ ተናድጄ ነው ብላለች። አንተ ግን አሁን ራሷ ናት ቀድማ ልጁን አልረዳም ያለችው ነው። ዋን ሰከንድ በጣም አመሰግናለሁ። የመስቀለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን ማለት ነው። የመስቀለት እዩሃ ሚዲያ ቤታቸው ሄዶ እንዴት ያንን ኢንተርቪው ይሁንና አንቺም ትፈርጃለሽ። የዛን ቀን ጀመረች። አያግዝም ሰጥቶ አያውቅም ረድቶ አያውቅም ማለት አሁንም እንደዛ ነው የምትለው። ሲጀመር እሷ አፋላ አያግዝም ነው አሁንም እንደዛ የምትለው። ያጅልኝ የመስቀለት ዝም አልኩኝ እኔ ጸጥ አልኩኝ። እዩሃ ሚዲያ ሲጠራኝ ኧረ እኔ ልጄን እያገዝኩ ነው። የመስቀለት እሷ እንደዛ ብላ እንትን ብላለች። መስቀል ማለት መስከረም 17 ነው 17 ከዛ ቅድም ነግረሻለሁ። ቀኑን አስታውስም። እሱ ጠራኝና ሄድኩኝ። ሄጄ እያገዝክ ነው ወይ እንዴት ነው ወይ? እኔ እንግዲህ ቦራን እንደዛ ብላለች እኔ ልጄን እያገዝኩ ነው ብዬ ነገርኩት። ጀለስ ብድግ ብላ በራሷ ዩቲዩብ ደግሞ ሰራች ቪዲዮ። ምን ብላ እንዲህ ያደርገኛል፣ ያስፈራረኛል፣ እገልሻለኛል፣ ልጄን አያግዝም አይረዳም፣ በአንድ ወር ስቴን እያደረኩ ነው ስትለኝ ዝም ልበል? እንዲያውንም ጸጥ ብዬ መቀመጥ በዛ ዩቲዩብ ዩሃ ሚዲያ ስለተናገርኩ ያንን ስትሰራ እናቴትን ለ4 ወር ቪዲዮ አልሰራሁባትም። ያንን ቪዲዮ ሰርታ እኔ ዝም ነው ያልኩት። ኦዲየንስ ራሱ ለበለባት። በቃ
ኮሜንት ላይ ለበለባት። እኔ ምንም ምን አልኩት? ጸጥ ነው ያልኩት። ለ4 ወር ቪዲዮ አልሰራውም። ሁለተኛ ቪዲዮ ስለ ዲቦራ መቼ አነሳብኝ? እንቁርቲ ቪዲዮ ስትሰራብኝ መልስ ሰጥ። ሁለተኛ መልስ ሰጥ። እንቁርቲ ቪዲዮ ሰራችብኝ፣ ዲቦራ እንዲያርገራ መልስ ሰጠው። ዲቦራ መጀመሪያ ከሰሰችኝ፣ መልስ ሰጠው። ሁለተኛም እንደዚህ ያደረገ ነው አለችኝ፣ መልስ ሰጠው። አንተ አልተረዳም እየተባልክ አልረዳውም። ገንዘቤን እያወጣው ንብረቴን እንትን እያልኩኝ እየሰጠሁት እያካፈልኩት አልረዳውም የሚባል ነገር የለም፣ መኖሩም የለበትም። ስለዚህ ከረዳውኝ የአቅሙን እየረዳ ነው የሚባለው እንጂ አልረዳም ተብሎ ስከሰስ ዝም ብዬ መቀመጥ የለብኝም። እያገዝኩ ነው ያልኩት። መልስ ነው። ለሁለተኛውን ቪዲዮ መልስ ነው፣ ለመጀመሪያውን ቪዲዮ መልስ ነው። ቪዲዮዋን ገብተሽ እዩ። ስለዚህ አንተ 2 ቪዲዮ ነው የሰራከው። አንደኛ ዲቦራ ልጁን አልረዳም ስትል ኦፍኮርስ እየረዳህ እስከሆነ ድረስ ራስን ለመከላከል ለህዝቡ ወጥተህ እውነታውን መናገር አለብን። ሁለተኛ ማናት ልዕልቲ ለእሷ ግዛ ቪዲዮ አንተ ላይ ስትሰራብህና ለዛ ምላሽ ለመስጠት 2 ቪዲዮ፣ ሁለቱንም ራስን ለመከላከል ለህዝቡ ምላሽ ለመስጠት ነው። ሁለቱም ቪዲዮዎች የሰራሁበት ነው የሰራሁት። እሷ ምን አለች? ወጥቶ ያረኩኝ ይላል እያለች ነው። ከመጀመሪያው ከጥቅምት 17 ጀምራ ነው አልረዳም የምትለው። ከዛ እዩ ያቀረበኝ እኔ ደርቻለሁ አልኩ። ዝም አልኩኝ። 4 ወር ዝም ካልኩ በኋላ በስንተኛ ወር ነው መልስ የሰጠሁት? አሁን ፖለቲካ ያጅልኝ። አሁንም ዛሬ ለመጀመሪያ ጊዜ ዲቦራ አልረዳም ያለችው መስከረም 17 ነው ብለሃል። በመስከረም 17 አንተ ቪዲዮን የሰራከው መቼ ነው? ምላሽ ረድቻለሁ ያልከው ከ4 ወር በኋላ ይመስለኛል ቪዲዮ የሰራሁት። ልጄን አገዝኩኝ ብዬ አልኩት። እንደዛ ምንም እግዚአብሔርን ተውኳት፣ ንቄ ተውኳት። በቃ በዛም መጣ። እኔ ስለሷ አላነሳም። እናቴ አይደለም እሷ መስከረም 17 ነው እዮሃ ሚዲያ ላይ ቀርባ ነው አይደል አልረዳም ያለችው አለችኝ። እኔ በራሴ ሰራ እዮሃ ደግሞ ረድቻለሁ ውሸቷን ነው ያልከው። እዮሃ ሚዲያ ላይ ቀኑን ነገር በ25 ምናምን መሰለኝ፣ በቀን 25 መሰለኝ እዮሃ ጠራኝና እየረዳህ ነው ወይ አለኝ። እሷ ቀድማ ቀረበች። ከዛ እኔ ቀረብኩኝና እየረዳ ነው። ያው ልጄን እያገዝኩ ነው፣ የቤት ኪራይ እየከፈልኩ ነው፣ ማድረግ ያለብኝ እያረኩ ነው ብዬ ተናገርኩ። ያረኳትን 1 ሳንቲም እናቴ ትሙት 20 ሺህ ህዝብ አለ። ከማወራው ነገር ነጥብ ውሸት ካለ እግዚአብሔር ይፋረደኝ። አንደበቴ በፊታችሁ ይዝጋው። በቃ እኔ በናቴ ድርድር ምንም ነገር ያረኩት ነገር የተናገርኩት እውነት ነው፣ ሀቅ ነው የምናገረው ስትል እዩ ሚዲያ ላይ ስል በራሷ ዩቲዩብ ቻናል ከፈተች ስላለ እሷ አላወራው። እኔ ሌላ ነገር ነው የምሰራው። ሌላ ሪያክሽን ቪዲዮ እየሰራው ነበር። የተለያዩ ኮንተንቶች እያመጣሁኝ ሪያክት እያደረኩ አይታይም። 100-700 ነው የሚታይ። ዩቲዩብ ገንዘብ አይሰራም። ተቻት ነበረ። ከዛ ከ4 ወር ምናምን በኋላ እንቁርቲ ብላ ክስ ምናምን ስትል ልጁን አንቆ ገደለው። ልጁን ቪዲዮን ብታየው አለመመለሳችም። ልጁን አንቆ ሊገለው ልጁን እያለች ነው እንቁርቲ የምሰራብኝ በእኔ ላይ ቪዲዮ። ስለዚህ እኔ ልጅን አልገልም፣ እያገዝኩ ነው። ለዲቦራ እንቅፋት አልሆንኳትም። ለዲቦራ ዩቲዩብ ከፍቼ ያስተዋወቅኩት ቪዲዮ አለ። አሁን ዲቦን ሰብስክራይብ አድርጓት፣ ትቀየር፣ ትለወጥ። 2000 ምናምን የገባችሁ እኔ በሰራሁላት ቪዲዮ ነው። ከዛ ነው እሷ በሰራችሁ ቪዲዮ ላይ ጨመረችው። ለምን እንካካዳለን? እኔ ዲቦራ እንድትቀየር ነው የፈለኩት። ዝም አልኩኝ። በራሴ እየሰራው ነበር። ሲከሱኝ ቪዲዮ ሰራው። በቃ ከዛ አሁንም እሷ የምትልሽን ነገር አሁንም አልረዳም። ቢኒያም 35 ሺህ ብር በጥሬ ወስዳለች። 35 ሺህ ብር እስካሁን ድረስ 7 ወር ምናምን ቢሆነው ነው። የ3 ወር በ10 ሺህ ብር፣ የ1 ወር በ5 ሺህ ብር ተቆራጭ ወስዳለች። ይሄንን ወስዳ ቢኒያም ልጅን አይረዳም። ብሩን ይፈልጋሉ፣ ቢኒያምን አይፈልጉም። ከትናንት ወዲያ አንድ ሰፈር ሆነን ማለት ነው። ልጁን እንደው አይፈልጉም። እየሄድኩኝ ፊት ለፊት ላይ ስንገናኝ መንገድ ቀይሳብኝ ይዛብኝ ሄደች። እኔ ልጄን እፈልጋለሁ፣ ልጄን ላሳድግ፣ ለልጄ ወንድም መከታ ለሆነው አባት ለሆነው ብዬ ብጠይቃቸው እምቢ አሉኝ። ከአንተ ገንዘብ ነው፣ ልብ ካላችሁ ገንዘብ አህያውን ጠልቶ ዳውላውን ይላል ያገሬ ሰው። እኔን ጠልተሽ ቢኒያም ወንጀለኛ ነው፣ ብሩስ ወንጀለኛ አይደለም። ብሩ ሲሆን ወንጀል እየከሰሽ በፍርድ ቤት እያሯሯጥሽ እኔ እየተበደርኩኝ እየተቀደርኩኝ ይከፍላለሁ። ለምን 10 ሺህ ብር ለመክፈል ቢኒያም የወርሃዊ ገቢው ስንት ነው? 10 ሺህ ብር ቀላል ነው። ስንት ነው የምትቀጠሉ? ከኮየ ፈጬ ቦሌ መድኃኒዓለም ሄደሽ ኤርፖርት ለመስራት በወር 5 ሺህ ብር ነው የምትቀጠሉ። አንድ መምህር የሚቀጠረው በወር 10 ሺህ ብር ነው። ቢኒያም መንግስት ነው እንዲያስብ የ25 ሺህ ብር ደሞዝተኛ ነኝ ብላለች። ቅድም አልሰማክ? አረ በጭራሽ። ከየት አመጣው ነው እንትን የምትለው? እኔ የማውቀው ነገር የለም። አክስቷ ቤት የምንኖር ልጅ ደሞዟን የምታውቀው እሷ ናት። አክስቷ ቤት አንቺ አክስትሽ እየተረገጥሽ እየተሰደብሽ አክስትሽ ቤት አትኖሪም። ከአክስቷ ቤት የወጣችው እኔ ሚዲያ ላይ ወጥቼ ያንቺ ከስተመር ያንቺ ኦዲየንስ ባገዛቻት በተከራይ ይችላል መሲ በጌታ ባከራይ ይችላል። ከዛ ደግሞ ቢኒያም ስሜን አጠፋለች። ከሰስኩት ውጤቱ አርብ ይመጣል ስትለኝ አዎ ከሳኛለች፣ አርብ ይመጣል። ዲቦራ ከሰሰችኝ ብዬ ብሰራ መሲ የፈለገችው ምትላት እኔ ከመሲ ጋር ኮንታክት አላደርግ እንጂ ምን አገባኝ። ከሰስኩት አለች። አዎ ከሳኛለች ብዬ ብሰራ አንተ ስለሰራ ነው እሷ ያላገዘችኝ እንዴ።
መጀመሪያ እኮ ሰርታችኋል እናንተ በቲክቶክ አላ ከሰነዋል ይመጣል ብላችሁ። ስለዚህ እናንተ ከሰነዋል ስትሉ አዎ ከሰውኛል እንደዚህ ተፈርዶብኛል ብዬ ቪዲዮ ሰራ መሲ ከለከለችኝ አለች። ስከለከላት አላዩ ምንም ማለት ነው። መሲ በጌታ እኔ እህት ናት የረዳችሁም ታሪኳን የቤት ሰምታ ነው እሷ በራሷ አጥንታ ማቆም መብቷ ነው። የዓመት የቤት ኪራይ ነበር ቃል የገባችው። ከዛ በኋላ የሰማችሁን ሰምታ የመተው መብት አለ። በሰው ገንዘብ እኔ ለምን አቆምሽ ብዬ መጠየቅ አልችልም አይደል? ሰው ከገዛ ኪሱ ሲረዳ እስካመነበት ድረስ ነው የሚረዳው። ስለዚህ እኔ ቢኒያም አልደረስኩባትም። አሁንም መሲ ከለከላትም ባከለከላትም እኔ ምንም አላወራች አላቃትም። መሲን ምንም የማውቀው ነገር የለም። ከለከለችኝ። ስለዚህ 100 ሺህ ብር ክፈልኝ አንተ ነህ ስሜን አጠፋ አለችኝ። የቱ ጋር ነው ስሟን አጠፋው? ዲቦራ አይዞሽ ፎሎ አድርጓ ከማለት እቺ ወጪ ስለባኩ ተናገሩ። መቼ ነው ቆይ 100 ሺህ ብር የጠየቀችበት ምክንያት? አንደኛ እሱ ቪዲዮ ስለሰራብኝ ይሄው መሲ በጌታ እንደውም አንድ ቁጥር እየጻፈች ትገባለች። እሱ ቪዲዮ ስለሰራብኝ ቆይ አንዴ እሱ ቪዲዮ በመስራቱ ምክንያት ማስታወቂያ ስራ አንዴ ዲቦራ ተራሽ ላይ የኔ እናት ረጅም ሰዓት ሰጥቼሽ ነበር። አሁን የሱ ተራ ነው ፕሊዝ። እሱ ቪዲዮ ስለሰራብኝ እና ማስታወቂያ መስራት አልቻልኩም። ኮመንት ላይ ይሰድቡኛል። እኔ ባዮ ላይ ስልክ ቁጥሬን ያስቀመጥኩትኝ ለስራ እንዲደወልልኝ ማስታወቂያ ለመስራት እንጂ የሱ ተከታዮች እየደወሉ እንዲሰድቡኝ አይደለም። ስለዚህ እሱ ቪዲዮ ሰርቶ ባደረገው ተጽዕኖ ምክንያት ሴቶችም ወንዶችም ተከታዮቹ አድናቂዎቹ እየደወሉ አንቺ ግን ምን አይነት ጨካኝ ነሽ እንደዚህ እንደዚህ እያሉ ይናገሩኛል። በዛ የሞራል ካሳ ህግ አጥንቻለሁ። ሳልፈልግ ህግ አጥንቻለሁ። ራሴ ነኝ እንትኑን ስምምነቱን የምጽፈው ውል ነው ምናምን። እዛ ላይ 100 ሺህ ብር ካሳ ይዘህና ሽማግሌዎቹን ይዘህ ስመጣ አልኩት ብላ 100 ሺህ ብር መጠየቋን አንተን አምናለች እኮ። ለደረሰባት ተጽዕኖ ነው 100 ሺህ ብር ጠይቃችሁ። አቡዬ እኔ ልናገር? መስዬ አንዴ መሲ ትናገር ፕሊስ። መስዬ እንዴት ነሽ? እንዴት ነሽ አቡዬ? ቅርታ በተደጋጋሚ ስምሽ ስለተነሳኝ ነው። ኧረ ችግር የለም ችግር የለም። እኔ ያቆምኩበት ምክንያት ያው እንዳሉት እነሱ እየወጡ ሲካሰሱ እሷም ሜንሽን አድርጎት ነበር ለመስቀል ገንዘብ ሲሰጣት ኢቭን እንደሚሰጣት እንኳን ለነሱ አልተናገረችም። በዛ ሰዓት ሰምቼዋለሁ ማለት ነው። እና ልክ አላደለ ከዚህኛውም ለቤት ክራይ ብላ ነው ልጅቷ የሰጠቻት በዛ ሰዓት ማለት ነው። አዎ ሰው እየረዳኝ ነው ምናምን እንኳን አላለችም። እና አሁን በተለያየ መንገድ እኔ ያው እንደገባኝ ያው የሁለቱ ችግር እንዳለ ሆኖ አንዳቸውም ከአንዳቸውም ብዙ ባይሻሉ ግን በተለይ እሷን ደውይልኝ አስብዬ ደውዬ አውርቻታለሁ። ያው እንትኑ ላይ ይቅርና አንቺ ሰብሰብ ብለሽ በቃ ከሱ ጋር መካሰሱን ትተሽ ልጅሽን አሳድጊ። እንደ ክርስቲያንም ደግሞ ትክክል አይደለም የምታረገው ነገር ማለት ነው። ስለዚህ ይሄ ነገር አስቢበት፣ ካልሆነ ግን እኔ እንደዚህ አይነት ልጅ ለማውጣት አይደለም ቤት ኪራይ የምከፍለው ብዬ አውርቻት ነው ያቆምኩት። የተሻለ እንድትሆን እንጂ ከዛም በላይ ቢደረግላት ምንም ችግር የለም። ግን ተመልሶ በቃ እንዴት ልበልሽ፣ ብዙ ሰው ስላለ መናገር አይመችም እንጂ አንዳንዱ ነገር በዛ መንገድ እንድትሄድ አይደለም። ይሄ ክሱ ምኑ እንዲቀርና ልጃቸው እንዲያሳድጉ በሰላም ሆኖ እሷ ታግዛ ወደፊትም የምትፈልገውን ነገር መማር ብትፈልግ ምን ብትፈልግ ያንን አድርገን እሱም ደግሞ በስርዓት አባት ሆኖ እሱም ጥሩ ነው ብዬ አይደለም የምነግርሽ። እሱም ያው የራሱ ድክመት አለው። ግን ይቅርታ ደግሞ ይቅርታ ነው። ይቅርታ ጠይቋል፣ በህዝብ ጠይቋል፣ በሰው ፊት ጠይቋል፣ እሷን ጠይቋል። ከዛ በላይ ምን ያድርግ? ምንድን ነው መደረግ ያለበት? ይቅር ማለት ይቅር ነው አይደል? ከሷ በላይ ደግሞ ይህንን የሚያውቅ የለም። አዎ ይቅርታ ነው አይደለም? ስለዚህ እየተመለሱ ወደኋላ መሄድ እንትኑንም ኢሜጁንም ያበላሸዋል። ስለዚህ በቃ ይህንን ካላስተካከልሽ ብዬ አውርቻት ነው። እንደገናም ሌላ ሰው ልኬባት ነበር ቁጭ ብላ እንድታወራት ማለት ማቆሜ ደስ ብሎኝ ሳይሆን ለውጥ አለው ወይ ብዬ ማለት ነው። ይሄ ነው ያለው ነገር። የተሻለ ልጅ ካላወጣን
ኩራት የለውም። አሁን እሷ የሚያደርገችው እሱ የሚያደርገው ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆነው? ትክክል። ከዚህ በፊት መስዬ ብለሽኛል። አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉም ሆኖ ልጅ በሰላም እንዲያድግ ነው። መሀል ላይ ችግሩ ለመፍታት ነው። እንደዚህ ጋር የዓመት የቤት ኪራይ አንቺ በዚህ ጋር እየከፈልሽ ወይ የሆነ ሰው እያገሽ ያ ሰው ስቲል ዘሴም ፋይቲንግ ካለ ስቲል ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ መለወጣቸውን የማናይ ከሆነ ክስና ጭቅጭቅ ስድድብ ከሆነ ለዚህ አይነት ልጅ ከምንረዳ ለተሻለ ልጅ ነገ ለውጥ የምናይበት ነው መሆን ያለበት። ትክክል። ይህንን ደግሞ አውርቻታለሁ። አላወራሁሽም ዲቦ? እሺ መስዬ በጣም ነው የማመሰግነው። ማለት እንዲህ በዚህ ምክንያት ምናምን ብትይኝ ቀድሞ ደስ ይለኝ ነበር፣ ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድኖር አድርገሽኛል። እጅግ በጣም አድርጌ አመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት። ቪዲዮውን ለማስታወቂያ ነው ማስታወቂያ ሰርቼ ነው ያገኘሁት። ክፍያዬ ነው ሰው እርዳታቸው አይደለም። እዩሃ ሚዲያ ኦኬ። እኔ መስዬ እኔ ያልሽ መስሎኝ ነው። ለምን መስዬ ምን የምታስተዋውቀው ነገር የላትም። እርዳታ ነው ሁሌም ነው እዚህ ሰው ይቀርብ። አይሳንማ ይቅር ቴንክ ዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞም በስልክም አውርተናል። የላክሹ ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝን እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳይ አድርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘው አንዳንድ ጊዜ ጫና ሲበዛ ለራሳችን የራሳችንን ጉለት እናየዋለን እና በዚህ እኔ አሁን ልጄ ስላለ በጣም ብዙ ዋጋ ከፍያለሁ። በጣም ብዙ ሰርቻለሁ። ቀደም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር ማገኘው አለኝ። እርዱኝ ብዬም አይደለም የወጣሁትኝ። እዚህም አንቺ ጋርም ስመጣ የማንንም እርዳታ ጠይቄ አይደለም። ዮሃ ሚዲያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ ዲኤንኤ ግዴታ መነሳት እንትን ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረኩ ነው። ግን ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄን ነገር ማቆም የፈለኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ ነግሬሻለሁ ሀቡዬ። ምክንያቱም ለዚህ ዓላማ ከመጣ ልጁን ፈልጎ አይደለም የመጣ መጀመሪያም በበቀል ነው ብሏል አይደል? ሴቶችን ስበቀል በበቀል መሃል ነው ይሄ ልጅ የተወለደው። ስለዚህ የበቀል ነገር ዲቦ የአንድ ሰው ኦልሬዲ በወጣትነቱ ባደረገው ስህተት እግርሽ ላይ ወድቆ ሚዲያ ላይ እግርሽ ላይ ወድቆ ይቅርታ ጠይቆ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያም ካልንማ ይቅር አላረግንም ማለት ነው። አቡዬ ይቅርታውን ስለተቀበልኩ እኮ ነው ወደ ልጄ የቀላቀልኩት አይደል? ይቅርታውን ባልቀበል ቤተሰቤ ጋር አላደርሰውም። ይቅርታውን እኔ ሲጀመር ይቅርታ ባይጠይቀኝም በመሃል ሲጀመር ታሞ ነበረ። በቃ በጣም ታሞ ነበር እና እኔ ነኝ ተበድሬ ያሳከምኩት። ልጄን እኮ እንትን ብሏል። አረዳም ሲጀመር አልካደም። ልጅነቱን አልካደም፣ ቀድሞም አልካደም። ግን ደግሞ ሶሻል ሚዲያ ላይ መውጣት ሲፈልግ ምን አለ? ልጁ ዲኤንኤ ይመርመርልኝ አለ። በቃ ዲኤንኤ ይመርመር። ቤተሰብ ያውቃል፣ ሁሉም ያውቃል። እህቴ ታውቃለች፣ እናቴ ታውቃለች። ቤተሰብ ተዋውቋል በክብር አባትነቱን ስለሚያውቅ ነው ቤተሰቤ ድረስ የመጣ።
አይደለም። ቀድሞም ምንድነው ያለው? ሲጀመር እኔ ልጄን አለ እርግጠኛ ነው ወይ ስለው ልጄን ድንጋይ ተሸክሜም ቢሆን አሳድጋለሁ ያለ ሰው ነው። አልካደም። እኔ ማስታወሰው ዲኤንኤ ካስመረመርኩ ግን ልጅክን ቀጥ ለጥ ብለህ ትረዳለህ ብለሽዋል። እኔ ማስመርመር አልፈልግም። አላስመርመር ራሴ ላሳድግ። እኔ እያሳደግኩ ነው 3 ዓመት። አላስመርመር ግን ግዴታ ነው። ዲኤንኤ ይፈልጋለሁ ካልክ ኦኬ ያስመረምራለሁ፣ ውጤቱን አመጣለሁ። ግን ልጅህን ትረዳለህ ብለሽ ቃል አስገብተሽ ብያለሁ። ስለዚህ ያንን ቃል ማክበር ስላልቻለ ነው አሁን ይሄ ሁሉ ነገር አይደል? ያ ከዛም በኋላ ደግሞ 35,000 ጋር ልምጣልሽ። 35,000 የሰጠኝ 10,000 በፍርድ ቤት ከፍርድ ቤት በኋላ ነው ከጥር በኋላ ማለት ነው። ጥርም አልከፈለ የካቲት ነው የከፈለ። እሱን ሊያዘው አንዴ 10,000 ለምን 35,000 ቅድም ስላልጠቀስሽው እሱ ከተናገረ በኋላ ስለሆነ 35,000 የጠቀስሽው 10,000 መቼ እንደሆነ 10,000 መቼ ነው? መስከረም ላይ አይደለም፣ እስከ መስከረም ድረስ ጠቅሰሽልኝ በዝርዝር ጽፌያለሁ። ከመስከረም በኋላ የመስከረምን ይኸውልሽ መች መሰለሽ መስከረም 1 በገዛው ብሎ መጥቷል። ከዛ በኋላ ግን የነበረው እዩሃ ሚዲያ የቀረበ ቪዲዮ የተለቀቀው በ17 ቢሆንም ከዛ በፊት ነው ቪዲዮ የተቀረጸው። ከዛም በኋላ አውርቻለሁ። እንደዚህ ጠይቀውኝ እንደዚህ አወራሁ ብዬ ነግሬዋለሁ። ከዛም በኋላ ነው ማድረግ የጀመረው። ከዛ ያለፈ ደግሞ እየጠቀሽ ልክ ደብተር ላይ ቅድም እንደጻፈው 10,000ን ቀን ስንት ልጻፍ? ቀኖቹን እየጠቀሽ እንድትነግሪኝ። 10,000ን የካቲት 24 የጥር ውሳኔ የተወሰነው የካቲት ጥር ላይ ነው። ከዛ የካቲት ላይ ነው የከፈለው። ታስሮ መክፈል ስላልቻለ ታስሮ ከ3 ቀን በኋላ ከተፈታ ወዲህ አይደለም እሱን ከዛም በኋላ ቅድም ፍርድ ቤት ቀጠሮ ነበረን። አካውንት ነበር ሽላክ ያለኝ ምናምን እንደው ያን ቀን ነው እኮ የጥርን ያን ቀን የከፈለው የካቲት 24 ነው ያለው መጀመሪያውን 10,000 ብር። አዎ ከዛም በኋላ የካቲትንም የመጋቢትንም እኔ እንደውም ተውኩትኝ። እኔ ሰላም ከሰጠኝ ይውሰደውን ያልፈልግም ብዬ ተውኩት። መክፈል ስላልቻለ ዳኛዋ ስጠይቅሽ እምቢ ብለሽ ይታሰርልኝ ብለሽ ታስሮ መክፈል ሲችል ነው የወጣው ከእስር ቤት። 3 ቀን አልደረስኩም አብዬ እሱ ጋር አልደረስኩም። እሺ ይኸውልሽ የካቲት አልከፈለም። ይኸውልሽ የጥርን የካቲት ላይ ከፍሏል አልኩሽ። የካቲት 24 ተከፈለ። ጻፍኩት 10,000 የመጀመሪያ 10,000። አዎ ከዛ የካቲትና የመጋቢትን አልከፈለም። ተውኩት፣ ዝም አልኩት። እሺ ከዛ መጋቢት ላይ መጥሪያ ወረቀት ይዞልኝ መጣ። ይግባኝ የጠየቀበትን ማለት ነው። አዎ ከዛ መጥሪያ ሲሰጠኝ ሄድኩኝ። መጥሪያውን እንደውም ራሷን ነው ዳኛዋን ሌላ ቢሮ ነው እና ስጠይቃት አይ የ2 ወር እኮ እስካሁን እየከፈለ አይደለም ማለት ይግባኝ መጠየቁ ካልከራ እኔ መጠየቅ አይቀርም ማለት ነው። ከዚህ በፊት ይግባኝ የጠየቀው 10,000 ብር መክፈል አልችልም ነው ባንክ ስቴትመንቴ ላይ የተሳሳተ። እሱንም ባንክ ቤቱን የተሳሳተ አንተ አይደለም ባንክ ቤቱ ተሳስቶ የሌላ ሰው ስም ስቴትመንት ገብቶበት እሱ ላይ ያንን አይቶ ነው ፍርድ ቤቱ 10,000 ብር የፈረደበት እንጂ የሱ አቅም 10,000 ብር እንደማይችል ፍርድ ቤቱ ከይግባኙ በኋላ ባንክ ቤቱ የይቅርታ ደብዳቤ በመሳሳቱ ባንክ ቤቱ የይቅርታ ደብዳቤ ለፍርድ ቤቱ እንዲጽፍ ተደርጎ ባንክ ቤቱ ፍርድ ቤቱን ይቅርታ እኔ ነኝ የተሳሳትኩት ብሎ ትክክለኛ የሱ ስቴትመንት በስሙ ሲገባ አቅሙ እንደማይፈቅድ ፍርድ ቤቱ ሲያይ ከ10,000 ግማሹን ጎምዶ 5,000 አደረገለት አይደል? ስለዚህ አሁን አንቺ ይግባኝ ሲጠይቅ ኦኬ ይግባኝ ከጠየቅማ ያልከፈልከውን የየካቲትና የመጋቢትን የጥርን ኦልሬዲ የካቲት 24 10,000 ብር ከፈለ። ያልከፈልከውን የየካቲት ወርና የመጋቢትን 20,000 ነው የሚመጣው። ለምን 25,000 ሆነ አይደል? የሚያዚያ ተጨምሮ ሚያዚያ 5,000 ብር አይደለ? አዎ የሚያዚያ ተጨምሮ 25,000 10,000 የካቲት ግንቦት 10 ከፈለ 10,000 የካቲት መጋቢት 10,000 የሚያዚያ 5,000 25,000 እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል። አቶ አይመስለኝም።
ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድነው ግንቦት 10 ነው የከፈለው 25,000 መች ነበር መክፈል የነበረበት? ሲሆን ከሚያዝያ ቀጥሎ ያለው ወር ነው አይደል? የኢትዮጵያ በዚህ ወር እሺ፣ ከሚያዝያ ቀጥሎ ግንቦት ማለት ነው። ግንቦት 10 እነዚህን የየካቲትን 10,000 የመጋቢትን 10,000 እና የሚያዝያን 5,000 ቶታል 25,000 ብር ከፈለ። እሺ ኦኬ። ከዛ ባለፈ ሀቡዬ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞም እርጉዞኝም ትምህርቴን ሳቆም የሱን ትምህርት እየከፈልኩ ነበር ማስተምረው። አደረኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ቴንክ ዩ ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይሄን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየ እያለው ነው። የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው። ለምን ጌም ሲጫወት ኢቭን ሌቭሉ 15 ነው፣ ከዛ በላይ ነው። እኔ እንኳን የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የ2 ወር የቻልኩት 5,000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። የሚያገኘውን ሄዶ ለሰው ይሰጣል ነው። ሌብል 15 አይደለም ሌብል 22 ነው። ለምን አይደለም የሚያገኘውን ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጌያለሁ። ሲጀመር እኔ የሱስ መቆጣጠር የመስጠት ነው የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ስልሽ ጊፍት ጋለሪ ጊፍት ጋላሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያም ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5,000 ሲወሰንበት ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው። ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል፣ በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደል እንዲገናኝ ያደረኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ፣ ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለኔም የሚልክልኝ አለ አይደለም 5,000 ላንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ላንቺ ልጅ እሱ ቀድቶታል። ያወራው ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት ያስወራና ይቀዳል እሱ ነው አይደለም። ላንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት ቪዲዮ ሰርቷል እኮ ቪዲዮ አለ። የታል እንስማ፣ እኛም እንስማ። ላንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅረብ ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮውን ክፈች ነው ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ እያለው ነው መርዳት ያልፈለገው። አንቺ እንዳልሽው እውነትሽን ነው ማለት ነው። ላንቺ ካለ እሷ ማስረጃውን እስክትፈልግ ድረስ አንተ አውራ። ያው ያንተ እሺ። አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋላሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ ይችን 2 ሳምንት
ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች እኔን ለማበረታታት ብላ ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ኦኬ፣ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት ሁለተኛ ነው 2 ሳምንት ይሄን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርኩ በጣም ነው የምለፈው የምታገሉ ዓላማ የለም ነው ልጄ ለማገዝ። አንድም ቀን ልጄን አላገዝም ብዬ አላውቅም፣ አንድም ቀን። ከዛ ውጪ ዩቲዩብ ላይ ሰራሁት፣ ዩቲዩብ ላይ ይሄን አልሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው ያሳደገችኝ እናቴን። እናንተን አላግዝም አላልኩም፣ ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁኝ። አሁን ሀዊ አንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በአንድ ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ታምረውና አንድ ድሃ አባት ለልጁ ይሄንን በአንድ ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በአንድ ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የአንድ ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛ ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ሳትይዙ እኮ እሷም አለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን ብበቀል ብፈልግ ዛሬ አይደለም አንተን የምበቀልህ፣ ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ ፍርድ ቤት ውሳኔ እናገርና ታወራለች። እስካሁን እያዳመኩኝ ጸጥ ብዬ እያዳመኩኝ ፍርድ ቤት አንቺ ስታወሪ እሱ ፍርድ ቤት 2 ወር ካለፈሽ ይግባኝ፣ አሁን ይግባኝ ካልከፈልሽ ይግባኝ ካላልሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? ይግባኝ ወረቀት ሰጠኝ እንግዳማ እንትን ካላለኝ 25,000 ብር ተቀብለሽ እኮ ልጁን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም ለሷ 35,000 ብር በጥሬ 25,000 ብር ትምህርት ከፍዬ አስቤዛ ገዝቼ እኮ ዛሬ አላገዝኩም እያልሽ ነው እህት። አሁን እኮ እያልሽ አያግዝም። እሺ ዲቦራ 25,000 ከከፈለ በኋላ ልጁን አሳይተሽዋል? መች መጣ? ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበረ። አንዴ ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ደግሞ በቤቷ ሲሄድ ቤት እየመጣ ነው በፖሊስ እያዘልያለች። ቤት ሲሄድ አንድ አዳምጪ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነው። በዚህ ሳምንት እናቴ ትሙት አብይ 4 ጊዜ ደውይላታለሁ፣ እደውልልሃለሁ፣ አሁን ቢዚ ነኝ፣ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ካኑ እየወሰድሽ ነው 25,000 ብር ወስደሽ እኮ ነው አልገዝም የምትይው 35,000 ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች አያግዝም ልጁን እያለች አይደል እንዴ? እሺ ቆይ አንድ ጥያቄ ብቻ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪኝ። ይኸውልሽ ሀቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5,000 ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመጽደቅ የስ ብሎክ ነው ማደርግህ። አሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድነው የሚያደርገው? ይደውልና ሌላ ነገር ያወራል። ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል። ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል ኮል በቀጥታም ያስታውቃል እንዴ?
እኔ የሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይልሽ። ኦኬ እሺ፣ እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል ልጅሽን ምናምን ምንድነው ልጅሽን ላንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ላንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እንዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዛ ያለበት እኔ ሁለታችሁ የምትናገሩት ነገር አይደለም። ማስረጃው ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለችኝ ነው እየተቀበለች። እሱን ልንገርህ ለአመታት ብያለሁ። ለአመታት ብያለሁ። ዲኤንኤ ሳታስያለኝ ለአመታት ዲኤንኤ በኋላ አሁን አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዲኤንኤ በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዲኤንኤ የተከፈተበትን ቀንና ቃለን ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁ ማስረጃ የላችሁ። ምንም አይነት ማስረጃ አለች። ያውጣ ሲጀመር እሱ አውቆ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁ ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት? ነግሬዋለሁ ከዚህ በፊት ቴንክ ዩ አስታወሽኝ። 5000 ብር ሲወሰንበት ላውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንክ ዩ። እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ምን አደረኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ። ብርህንም አልፈልግም፣ በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣክ ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ አደባባይ ዲቦዬ ይሄ ያንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር። እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ማይት ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በዩቲዩብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቲዩብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው
እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋ አባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ለዩቱብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ፍቅረኛው ማስረጃ ያሳይ። ልጅ አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝንም እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ለአንቺ ስለጻፈችው ነገር እሱ ኃላፊነቱ ነው። እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። ገበናው ስልኩን ስትፈትሽ ነው አይደል? እናንተ ቤት የመጣ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም፣ በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3200 ብር የትምህርት ቤት ነው የምከፍለው። 10000 ብር በዛ ነው አይደል የምትለው? አለኝ ወረቀት አለኝ። 2500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር 5000 ብር የልጄን የአንድ ወር የትምህርት ቤት አይሸፍንም። የሁለት ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 ነው የፈረደበት እኮ አይደል? አዎ በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። እንዴት ይይ ታዲያ? እሱን ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይይ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሽዋል። እንዴት ይደውል? ብሎ ካርገሽዋል። ማዘርጋ ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ ውዱድ ማዘርጋ እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበትን አሁን እኮ እያለች ነው። አንዴ ይክፈል አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያለችው እጠይቃለሁ። ካየኸው የልጁን የትምህርት ቤት ገባኝ ነው። በእናትህ ከአንድ ሚታርግና ከይቅርታ አይ ነው ለአንተ ብዙ እድል እንዳልተሰጠህ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብቅ ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠነክ። ዲቦዬ የኔ ሀሳብ በ5000 እንዲያዩ አልስማማም። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10000 በወር ከከፈለ በሳምንት እሑድ እንዲያ ይፈቅድለታለሁ ነው አይደል? አው ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ፣ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ ይግባኝ የምጠይቀው 5000 በቂ ስላልሆነ 10000 ካደረገው እሺ። ቆይ አባት ከሆነ ማውጣት ሲሆን እንዴት 10000 ብር እሰጣለሁ እንዴት 5000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታረጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው
ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው አልከለከልኩም ቀድሞ። እሺ ቆይ አንዴ። እሺ ለምሳሌ አሁን ቋሚ ደሞዝተኛ አይደለም ይሄ ሰው። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቱበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቱበርና ቲክቶከር ሆኗል። ዩቱበርና ቲክቶከር ስትሆኚ ደግሞ ቋሚ ደሞዝ የለም፣ በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። ሶ እሺ አንድ ዩቱበር ወይ ቲክቶከር በወር 10,000 ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10,000 ያገኛል። ልጠይቅሽ፣ አንድ ሰው እጅ እግር ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ ስቴብል እስከሚሆን አይደል? ቀድሞም እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንቴ ተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኝ ነበር። ግልጽ ነው አይደለም? ስለዚህ ከዚህ ውጪ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቲዩበር መሆን ይችል ነበር። አትሊስት ዩቲዩብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለኝ መምህሩ ነው። ልንገርሽ እኔ መምህር ነኝ እንበል አቡዬ መምህር ልሁን 10,000 ብር ነው የሚቀጠሩ መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1,000 ብር አይደርሳትም። 1,000 ብር አይደርሳትም። 1,000 ብር አይደርስም። አንደኛ ዩቲዩብን ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10,000 በመምህር ደሞዝ ስንት ነበር ተቆራጭ? 1,000 ብር 1,000 ብር የደሞዙ 10% ነው እንዴ መንግስት አዎ እንደዛ በ2% ምናምን የደሞዝሽን እንትን የሚለው አለ ዩቲዩብን አስበው ባይመጣ ኖሮ ዝም በይ አንዴ ዲቦራ ዝም በይ አንዴ አዳምጪ። ሀቡይ ዩቲዩብ ላይ በፐር ማየት ይቻላል። ፐር ቪው በ1,000 ቪው $1 ይከፍላል። ዩቲዩብን ገብታችሁት መጀመሪያ ታየ ከፈለኝ ጠፋ። ለ7 ወር ሙሉ የኖርኩት እማቀው ራሴ ነኝ። እየለፋው ነው። ላይቭ ላይ አለ ሁሉ ጊዜ ላይቬ ወፍ የሰራሁትን ደብቄያለሁ። ሀቡዬ ፖስት ካረኩት እኮ አልደበኩም አይደል? እኔ ናት ከመምህር ደሞዝ ስለሚሻል ነው። መምህርነት ክለቀ ወጣ ዩቲዩበርና ቲክቶከር ይሻለ ገቢ ስላለ ነው። አዎ ለዛ እኮ ነው ህልሜም ነው። እዚህ ጋር ከመጣው ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉልኝ እላለሁ። ጓደኛዬ ነች ሞለች በዚህ ሳምንት 7 ወር ሙሉ እናትዬ ትሙት ማለት ነው። ጠዋት 2 ሰዓት ነግሬሻለሁ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስትቻለሁ። ነፃነቴ ነው ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በቅርቡ እግዚአብሔር ረድቶ አገኘሽኛ። ራሴን ለማጥፋት ብዙ አስቤያለሁ። ለምን የምፈልገውን እየኖርኩ አይደለም፣ እየሰራው አይደለም፣ ገንዘብ ያገኘው አይደለም። ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን እኩል ነው ልጃችን የምናሳድገው። ያንቺ ልጆችና የኔ ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንዳቅምሽ አኖሪም እንዴ? እንዳቅምሽ ከሌለሽ እኮ እንዳቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለሱ መስራት ካልቻልን ደግሞ ያልቻልነው አንደኛ አሁን እየሰማሻት አይደለ? እሷ የምትፈልገው ገንዘብ ብቻ ነው። ልጁን እንደው አትፈልግም። በስልክ ጉዳይ ደግሞ ምን አለችሽ መሰለሽ? አሁን እየሰማኋት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎ ካርገኛለች። እናትዬቱ ሀቡዬ እናቴ ትሙትን ነው የምልሽ። አንድ ቀን የዛኔ ልጁን ስልክ አታነሳልኝም። ደከመኝ በቃ ስልክ አያነሱ። እንዴት አድርጌ ሊው ሰፈር ሲሄድስ ወፍ የለም። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብሬን ይቀበላሉ። ልጁ ይታይ ሲባል ይከለከላል። 35,000 ብር ቀላል ነው እንዴ? በወር እኮ በወር 10,000 ብር ለ3 ወር ከፍያለሁ እኮ። በወር 5,000 ብር አንዴ ከፍያለሁ። 5,000 ብር የወላጅ የሚከፍለው 5,000 ብር በሚኒመም በወር ገቢው 60-70 የሆነ ሰው ነው ይህንን ክፍያ የሚከፍለው። ከዛም በላይ አገኝሽኝ። አሁን እኔ እያልኩ ያለሁት ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን የምነግርሻለሁ ልጁን እንደ አባት ልሁነው፣ ላሳድገው፣ ከጎኑ ልውለት። እኔ ስላንቺ አይደለም ስለማንም አይደለም ስለ ልጁ ስሜት ነው። ይኸው አሁን ናቲ ብቅ ብሎ ቢናገር አባቴን ይላል። እሷ እየተራመደች ያለችው በናቲ አንደበት ነው። እሷ እየኖረች ያለችው በናቲ አንደበት ነው። ልጅ አባቱን ይፈልጋል። አይሻ እሷ ለእሷ ጥሩ ስላልሆንኩላት፣ እሷ እንደምትፈልገው ስላልሆንኩላት ለልጁ ጥሩ አይደለም። ጥሩ ስንሆንማ ፈቅዳለች።
አይተሽ ባለፈው የሰራሻቸው ልጆች እንኳን ራሱ በፍቅር ጊዜ እኔ አባቴን ጌታ ስትለው ቆይታ ትናንትና አይነን ላፈርጅና እንዳለችው ማለት ነው። ስለዚህ እኔ ለሷ ክፉ ሆንኩ ማለት ለልጄ ክፉ ነኝ ማለት አይደለም። ልጄ ላሳድግ አሁንም አንቺ በፍርድ ቤት ያለችው ትሂድ ፍርድ ቤት እስከፈለገው ነገር እኔ ራሱ ይግባኝ እጠይቃለሁ። በፍርድ ቤት ከሆነ የምንጨርሰው ታያለሽ። ፍርድ ቤት ድጋሜ እንደሚቀንስልኝ በጣም እርግጠኛ ሆኜ ነው የምነግርሽ። ምን አልኳት? ይሄን ነገር አቁሚና አስገቢ። በቃ ፍርድ ቤት ጽፋት አስገባ። ከዛ እኔ አግዛለሁ። በቃ አግዛለሁ። የምችለውን ሰርቼ ለልጄ ብዬ ልጄን ካገኘሁት ካፈቀርኩት በወር ክፍያ እኮ አይደለም። ልጅ እኮ ሲኖርሽ እኮ ልብስ ትገዣለሽ፣ መኪና መጫወቻ ትገዣለሽ፣ ታዝናኛዋለሽ። ከወር ክፍያው በ5000 እንዲያይ አልፈቅድም ነው አይደል? እንዲያይ ከፈለገ ይግባኝ ይጠይቃል። ገንዘብ ነው የምትፈልገው፣ ለልጁ አይደለም እኮ የምታስበው። ለልጅ ስሙት አይደለም እኮ አይደለም። አሁን 5000 ፈርዶብካል ፍርድ ቤት እኮ በ5000 ግን እንዲያይ አልፈቅድለትም። ይግባኝ ጠይቄ ገንዘቡ ይጨምር ነው 10000 ያድርገው። ገንዘብ ከየት ይመጣል? እኔ እኮ የቤት ኪራይ መክፈል አቅቶኝ መኖር ሰው ነኝ እኮ። የቤት ኪራይ ይልሽ አሁን አስቢልኝ። የቤት ኪራይ አንድ ቤት ኪራይ ስትከራይ ስንት ነው? ወጪ አለ፣ የማብራት የውሃ እያንዳንዱ ነገር ስደምረው የኔ ገቢ ለናት 10000 ሰጥ ማለት ነው። ስንት ነው ማለት ነው በወር የሚሆነው? እስከ 100000 ብር ነው። እንኳን 100000 ብር በወር 10000 ብር። እንዳቅምሽ ኑሪ፣ ከሌለብሽማ እንዳቅምሽ ኑሪ፣ እንዳቅምሽ ኑሪ። ለምሳሌ እንዳቅማ ምን ትቀንስ? ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይንስ ምን ትቀንስ? እኔ 5000 ብር አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፔሪንስ የነገረኝ ጠበቃው 50000 ብር በወር የሚያገኝ ራይደር ለሁለት ልጅ 5000 ብር ነው የሚከፍለው። እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ በአንድ ወር ከፈለኝ፣ ሰዎች አገዙኝ፣ ከዛ ማስታወቂያ ሰራ። ያ ገንዘብ ነው አሁንም 5000 ብር ያስከፈለብኝ። እየነገርኩሽ ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት የተረዳችሁ እንደበፊቱ መምህር ብትሆንና የ10000 ብር ደሞዝተኛ ብትሆን 1000 ብር ነበር በወር ተቆራጭ የሚደረግ። 1000 ብር እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2000 ብር በላይ አልከፍላትም። እንደው 1000 ብር ነው። ለምን የዛኔ በጣም ሃይ ነው። 200,000 ብር በወር ከገባልኝ ሄልሽ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ካል ሀብታም፣ ስለዚህ 10000 ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5000 ብር ይችላል አለ። እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው። ያ ገቢ ደግሞ ከየት ይመጣል? አሁን ከየት ላምጣው? ዩቲዩብ ላይ ይገባ ይታይ፣ ቲክቶክ ላይ ይታይ። ቲክቶክ ላይ እኮ በጊፍት ነው እኮ በጌመር እኮ ነው የሚሰጠው አይደል እንዴ? ከየት ላምጣው? ማን ጊፍተር ይስጠኝ እንዴ? ጊፍተር እኮ ለማግኘት እኮ መታደል ይጠይቃል። እኔ እየሰራው አይደለም ያለሁት እየሰራው አይደለም። ስለዚህ ሳልሰራ የታውቂዋለሽ ሚዲያ ሳልሰራ አልሰራውም። ለምሳሌ አሁን ራሱ ከጓደኞች ጋር ስነጋገር እናቴ ትሞት 5000 ብር ይሁንላት፣ ግን ምን አለ መሰለሽ ሲኖረኝ ይልሰጣል። ለምሳሌ አሁን 3 ወር ቆይበሽ እንደዛ ባረግላት ጥሩ ነበር። እሷስ ፍርድ ቤት ሄድና ዛሬውኑ ፍልጥ ይበል። ዳኛዋ ብትለምናት ራሱ እሺ የማትል ሰው ናት። ስለዚህ እንዴት አድርጌ ነው ልጅን የማሳድገው? አሁን ባንቺ ፊት በህዝብ ፊት የምጠይቃት አንድ ነገር ልናገር። ለዚህ ልጅ አባት መሆን ፈልጋለሁ። የመጣው ልጁን ረዳለው ብለክ ነው። እየረዳሁ ነው ካለኝ በላይ ዲቦራ አንዴ ሚታርጊ አንቺ እኮ አሁንም እኮ መጥተሽ የሱን እድል ዲቦ እየደጋግመሽ እሱን እድል ነው እየገባሽ ነው ሰብሻለሁ። ዝም በይ ዲቦራ ሚታርጊና ሲጨርስ ታወሪያለሽ። በተደጋጋሚ እድሉን እየወሰድሽበት እሷ አላወራም። እውነቱን እንዴ እኔ ገንዘብ እየሰራው አይደለም። ሀቡ በቃ እስኪ አንቺ ፍረጅኝ። ቲክታከር መጥቶ ጊፍተር እኔ ጊፍተር ነኝ የቢናም የሚል ሰው ከታች ጣፍ። ከትናንት ወዲያ እንጉዳይ የምትባል ሴት ጌም ስጫወት ቀኑ ሙሉ ውላለሁ አድራለሁ። ስጫወት አሳዝኛት ስቀጠቀጥ ስቀጣ ነው የማድረው። እናቴ ትሙት አሳዝኛት ጊፍት ጋላሪ ሞላችልኝ። ጓደኛዬ አሁን ሞላችልኝ 2። ከዛ አንበሳ ወረደልኝ። ይሄ የሆነው በዚህ 2 ሳምንት ውስጥ ነው። በዚህ 2 ሳምንት። ከዛ ውጪ ቲክታክ ላይ የለም። ዩቲዩብ ምን ገብታችሁ ስራ መስራት አይፈልግም ነው። ዩቲዩብ ላይ ሪያክት ሰራለሁ። የምሰራው ሪያክት ከ700 አያልፍም። በ700 ማለት ደግሞ 00 ሳንቲም አይሰራም። 700 ቪው ማለት። ስለዚህ ከየት አምጥቼ ለሷ ልጅ 10000 ብር ልክፈል? ገባሽ? ለምንድን ነው ደግሞ ለሷ ልጅ የምትለው? ለምን ለልጃችሁ ልጅ አይደለም እያለች ነው ሀቡ። ልጅ አይደለም ያው አላሰማሽ ያሰማሽ ይከዳል። ልጅ ደጋግመን ማስረጃ አላየን ነው ይሰማል። ነገሩን ጉዳዩን መጨረስ ያለብኝ በህግ ይመስለኛል። አንተ ለልጁ የሚያስፈልገውን ነገር እስካላደረግህ አንተ ምንድነው ውሳኔውን እስካላከበርክ ድረስ እኔ ልጠብቅ አልችልም። የልጁን ክፍተት የልጁን ጉድለት መሙላት ካልቻልክ ማግኘት አትችልም። ትምህርት ቤት አልተከፈለም። በጣም ብዙ ጉድለቶች አሉ። ገባህ? ስለዚህ ልጁን ላሳይህ አልችልም። በፍርድ ቤት የጀመረው ጉዳይ ነው። በፍርድ ቤት ምጠፋለች። እሺ ወንድም አለ ምልሽ እኮ አልሰማሽኝም። ለምንድን ነው አንቺ ስሚ ብቻ የምታደርጊው? እኔ ማለት ነው ሌላም ክስ ከፍት ይባላል። ስለዚህ ምነግርህ ነገር
ይሄንን አለችኝ። ብር አስገባው በፍርድ ቤት አስከለከለችኝ። ያዥልኝ ይሄንን ብላኝ አይደለም ግን አላውቅም እኮ እዚህ ቮይስ ላይ እሺ አይ እሺ እዚህ ጋር በጌታ አንቺ ማዳመጥ ምን ችግር አለው? ምንድን ነው የምትፈልገው? አትደውል ሄጄ ነው የማመለክተው። አትደውል መነጋገር አለብን። ልጅ የለህም እንደውም ልጅ የለህም ነገር ለቀቅ በህግ የምጥረው ነገር መጨረስ አለብን። አትደውልልኝ ሄደኛ ፖሊስ ጥራ። ያኔ ነው የምታውቅ። ሁለተኛ ደረደቡ ለምን ነው ፖሊስ ይሄንን ነው የምትለኝ? በጣም ብዙ ሪከርድ አለ። ሾርት አድርጌ ያዝኩት ነው ይሄ። ልጅ የለም ልጅህ አይደለም ያንተ አይደለም እኛ አንፈልግህም፣ ካንተ ግን ገንዘብ እንበቀልሃለን። ምን አለችኝ? በዩቲዩብ በእኛ የሰራትን ትተፋታለን ያለችኝ። እየከሰስኩ በዩቲዩብ የተሰራት ትተፋታለን። እንደዛ ካልሽ እንደዛ ፈልገው ሚለው አምጣ ማስረጃ። እስኪ ጌታ ምስክሬን ነው አላልኩም በይ። ሁሉንም ሪከርድ ሳርግ አልገኝም። በጣም እኔ ካንደበቴ ምላስ ሲነቀል ካወራዎች ሁሉ አንድ ውሸት የለም። እግዚአብሔር ይፍረድብኝ በህይወት ዘመኔ። እስካሁን የማልከውን እግዚአብሔር በህይወት ያድርገው። እስካሁን የማልከውን ምክንያቱም ስለዚህ አሁን አዳምጪኝ፣ አዳምጪኝ። እግዚአብሔር ያውቃል፣ እግዚአብሔር ስለሚያውቅ ነው። አዳምጪኝ። ስለዚህ ሀቡ ወደ ፖይንቱ ስገባ የመጣሁበትን ፖይንት ስገባ አሁን እነሱ ረዳ አረዳ ያለፈ ነገር አልፏል። እሺ አሁን 35 ሺህ ብር ወስዳ አረዳም ብላ እሺ አረዳው እንበልና ካሁን በኋላ ያለው ካሁን በኋላ እንደ አባት ሚዲያ ላይ ወተናል፣ ሚዲያ ላይ ተነጋግረናል አይደለ? እንደ አባት እኔ ለናቲ አባት መሆን እፈልጋለሁ፣ ማሳደግ ልጄን እፈልጋለሁ፣ ማገዝ እፈልጋለሁ፣ ማስተማር እፈልጋለሁ፣ አባቱ ነኝ ማለት እፈልጋለሁ። እሱም ልጄ ነው ማለት ልጅ አይደለም። እርዳታውንም አቁ ምንም አልፈልግም። ልጄ አጠገብም እኔ አጠገብም አትድረስ። በህግ የምጠይቀኝ ከሆነ አላሳይም አለች። ሁላችንም አለ ሀውዬ አንድ አዳምጪ። ስለዚህ የምትስማማ ከሆነ አሁንም ልጅ ገንዘብ አልፈልግም ነው። ገንዘብ ነው የምፈልገው፣ ልጅ ተሰየኝ ብዬሻለሁ። እኔ ስትክል ስለሆነ እኔ የምፈልገው ለልጁ አባት ምን ያደርጋል? ሀቡ ያንቺ ይቅርታ አድርጊልኝ ሜንሽን ስላደረኩት ለልጆቹ አስቦ ሲኖረው ገዝቶ ሳይኖረው አድርጎ ነው አይደለ? ገባሽ? ሲኖረው አድርጎ እኔ እንደ አባት እኔና እሱ አብረን ባንኖር እንደ ማንኛውም እንደ ነጭ ሰው እኔ እንደ ሰዎች እሱ ሳይኖረውስ ማን ያደርግልኛል? ለምሳሌ እሱ ሲኖረው ያደርጋል። ሳይኖረውስ እንዴት አደርጋለሁ? ለምሳሌ አሁን እሷ ባትሰራ እሷ ታማሚ ብትሆን ቤት ምትውል ቢሆንና አንተ ሳይኖርክ ሲቀር ልጁ ትምህርት ቤት ይቀር፣ ትምህርቱ ይቋረጥ። እንደዛ እኮ ማለት አይደለም እኮ እንደዛ አይደለም። ሳይኖረኝ እንዲህ አድርግ ይበላት። ሳይኖረኝ 10 ሺህ ብር ማለት እኮ ነው ሳይኖርኝ። እኔማ ትምህርት ቤት ማገዝ ያለብኝ ነው። ለምሳሌ ትምህርት ከከፈው አሁን ውላችን ምንድነው? የትምህርት ቤት ከፍላለሁ 2000 4000 ብር አገዝሻለሁኝ። የወተት የ1 ወር ከፍላለሁ። ሌላ ደግሞ ሕክምና ሲታከም ምናምን አደርጋለሁ ብዬ በተነጋገርነው በወሩ ነው ክስ የመጣው አይደል? ከዚህ በላይ ምንም ላደርግ አልችልም። ገባሻ? ግን ይሄኛው አስገዳጅ እኔ በወር አላገኝም። 7 ወር እመቤቴ ምስክሬ ምንም ገቢ የለኝም። መሀል ላይ እሷና እንቁርት ከሰሱኝ ብዬ ሰርቼ $300 አግኝቻለሁ። እየኖርኩ ያለሁት ቋሚ ስራ ከመልቀቅ አልነበረብክም። አስተማሪ ነህ፣ መምህር ነህ፣ ተመርቀህ መምህር ሆነህ 10 ሺህ ብሯ ብትኖራት ግማሹን እያካፈልክ በትርፍራትህ ደግሞ ቲክቶክ እና ዩቱብ ትሰራለህ። አው የለኝም። ለምሳሌ መምህር ነኝ። መምህር 10 ሺህ ብር ነው ክፍያ። የቤት ኪራይ 10 ሺህ ብር ነው። ቲክቶክ ላይ እኮ ለምሳሌ የሆነ ራስሽን ችለሽ አይተርፍሽም ነው እንጂ እኮ መምህሮች ስራ ለቀዋል ኢትዮጵያ ውስጥ በዚህ ሰዓት 10 ሺህ ብር ተከፋይ መምህሮች አለ። በ10 ሺህ ብር የሚተዳደር ቤተሰብ አለ። ሙሉ ቤተሰቡን የሚተዳደር ሰው አለ። አሁን ሞሪ ሞያል አልካተም ቅድም እሷን አንተም እንዳቀመክ እንደ ደሞዝ ጋር አትኖርም። የ10 ሺህ ብር ደሞዝ ነው። የ10 ሺህ ብር ቤት ከምትከራይ 10 ሺህ ብር የተሻለ ሰው 6 ሺህ ብር የ4 ሺህ ብር ትከራይና ከዛም በኋላ በትርፍ ሰዓትክ ደግሞ ቤትክ እንደመጣ ዩቲዩብን ቲክቶክን ስትሰራ ተጨማሪ ገቢ ይኖርሃል። ገባ እንጂ ዩቲዩብ እና ቲክቶክ እኮ መተማመኛ ቋሚ ገቢ እኮ አይደለም አይደል? ቋሚ ገቢ ሊሆን ኤግዛክትሊ ልንገርሽ። ልክ ነሽ። ዩቲዩብ እና ቲክቶክ ቋሚ ገቢ አይደለም። ግን የፈለገ ነገር ቢሆን ከመምህር የተሻለ ገቢ ስላለው ነው እየኖርኩ ያለሁት። መምህር 10 ሺህ ብር ነው የሚከፍለኝ። በወር ተጣር ምን ብዬ 10 ሺህ ብር የቤት ኪራይ እከፍላለሁ። ገባሻ? ያ ማለት የተሻለ ስራ እየሰራው ነው። ለልጄም የተሻለ ሰራለሁ። እኔም አሁን ዛሬ ተራ ጌመር በሆን የዛሬ 3 ዓመት ኢንተርናሽናል ጌመር ልሆን እችላለሁ። ያኔ ልጄ ያልፍለታል። በጌም እስከመቼ ዛሬ የሆነ ሰዓት እኮ ቲክቶክ ሊዘጋና ሊቀር ይችላል። ቋሚ ሊሆን ለልጆቻችን ማሳደጊያ ቋሚ ሊሆን አይችልም። እስካለ ድረስ ጌመር እንሆናለን። እስካለ ድረስ እንትን እንላለን። ኤኒታይም አካውንት ባንክ ሊደረግ ይችላል። ኤኒታይም
የሆነ ነገር ሊኖራሽ ይችላል። ለምሳሌ እኔ አሁን በ3 ዓመቱ 7 አካውንት ስለተዘጋብኝ አውቀዋለሁ። ኤኒታይም አካውንት ተዘግቶ ከዜሮ ፎሎ ልጀምር ትችላለህ። ስለዚህ እንደ ቋሚ ለአባት ልጅ ለሚያሳድግ አባት እንደ ቋሚ መተዳደሪያ አይሆንም። ሶሻል ሚዲያ እንደ ትርፍ ነው፣ እንደ ኤክስትራ ኢንካም ገባክ? እንደ ኤክስትራ ኢንካም ለመሆን ደግሞ መምህርነት ስቴክ ዮር ታይም። ሶሻል ሚዲያ ለመስራት ደግሞ ዩኒድ ላይክ ለምሳሌ ኮንተንት ክሬት ዩቲዩብ ትሰሪያለሽ፣ ቪዲዮ ይሄን ትሰሪያለሽ፣ ላይቭ ትገቢያለሽ ምናምን አይደለ? እሱን እየሰራው ነው። እዚህ ጋር ሰርተ ብላ ምናምን የምትሉ ልጆች እንደ ቲክታከር ጀግና ሰራተኛ የለም። ልንገራችሁ፣ እንቅልፉን አጥቶ የሚሰራ ቲክታከር ነው። እናንተ የሆነች ቦታ ተቀጥራችሁ 10 ሰዓት ምናምን ሰርታችሁ መታችሁ እንደ ሰራተኛ ራሳችሁን አትዩ። ቲክታከር በጣም ብዙ ጫና ያለበት ቪዲዮ ሰርታ ያልታየልኝ ላይቭ ላይ ገብቶ ሲሰቃይ የሚኖር የሚሰራ ጀግና ነው። አሁን እኔ እየሰራው ነው። ልጄ ማሳደግ እፈልጋለሁ። ለልጁ አባት መሆን እፈልጋለሁ። ላይክ ሳገኝ አላገኝ ማለት በህግ የሚሄደው ነገር ለምሳሌ ዛሬ 10 ሺህ ባላገኝ ኔክስት 10 ሺህ ካገኘው በአሁኑ ወር ካከፈልኳት ኔክስት ሺህ ብትስማማ እትሶክ የሆነ ጊዜ የሆነ ነገር ስታገኝ ትሰጫለሽ። ጀለስ ምንድነው በቃ እንቃንጣ አሁን ፍረጥ ይበል ይክፈል ነው። ስለዚህ እኔ አባት መሆን እፈልጋለሁ። አባት አትሆንም ካለች በፍርድ ቤት ነው ካለች እኔ ሀቡ አልቃወማትም። በፍርድ ቤትም ከፈለግሽ ደስ ነው የሚለኝ። ፍርድ ቤት አንድ ያገኘሽ ያኔ እንትን ብሎሽ ነው። አሁን ይግባኝ ብጠይቅ ከእንደገና ቢታይልኝ ቢኒያም 0-0 ነው። እኔ እናት አንድ ነገር ልንገርሽ ይቀንሳል። ግን እንደ አባት ለልጄ አባት ልሁን፣ ለልጄ ላግዘው ይፈልገኛል። እሱ ድምፅ ቢያወጣ ኑሮ አሁን በዚህ ሰዓት እኔ ቢኒን እፈልጋለሁ